ሰላም ሰላም ውዶቼ ሰላማችሁ ይብዛልኝ በያላችሁበት። እንዴት ናችሁ? እኔ እግዚአብሔር ይመስገን። ውድ የቤትሾ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የእግዚአብሔር ጥበቃ ይለያችሁ። ዛሬ የማሳያችሁ ወይም ደግሞ የምሰራላችሁ መጅቡስ ዋይት መጅቡስ ወይም ደግሞ ነጭ መጅቡስ ነውና በስጋ ነው የምሰራው። እንዴት እንደምሰራው ተከታተሉ ማለት ነው። እዚህ ጋር እንደዚህ አይነት ጎና አጥንት አይደለም የሚባለው፣ ጎና አጥንት ያስፈልገናል። እንደዚህ የኔ ሴት የምትወደው እንደዚህ ስለሆነ ነጭ መጅቡስ ማለት ነው። እና ስጋውን አጥቤ አዘጋጅቼው ነበረ። እዚህ ጋር እንደምታዩት ስጋውን ብቻ ነው ያደረኩ ያለው። ለሁለተኛ ደግሞ ሲቀጥል እዚህ ጋር እንደምታዩት አንድ ሽንኩርትና ድንብላልና ሄል እና ዳርሲን ወይም ቀረፋ ነው የሚባለው። እንደገና ደግሞ ወረግ እና ብላክ ሀባ ማለት ነው፣ ወይም ደግሞ ፍልፍል ሀባ። እነዚህ ያስፈልጉናል። እንደዚህ አድርጌ ከጨመርኩ በኋላ የተወሰነ እንደምታዩት ውሃ የለውም፣ ግን ቢሆንም ትንሽ ትንሽ እንደዚህ እንትን እለዋለሁ ማለት ነው። ፋት ቢኖር በጣም አሪፍ ተመራጭ ነው። የስጋ ፋት ስለሌለው እዚህ ጋር ቢሆንም ግን ዘይት መጨመሪያ ስለማይቀር ፋት ቢኖረው እንደዚህ ራሱ ያበስለው ነበረ፣ ወይም ደግሞ እንደ ዘይት ጠቀም ነበረ፣ ግን ፋት የለውም። ከዛ እንደዚህ ካደረኩ በኋላ የተወሰነ እንደዚህ እተወዋለሁ ማለት ነው። ልክ እንደዚህ በሰል ሲል ደግሞ እንደምታዩት ምንም ነገር ሳልጨምርበት በስሏል። አሁን ደግሞ ዘይት ጨምራለሁ ማለት ነው። ዘይት ፋት ካለው ብዙ አትጨምሩበት፣ በፋቱ ብቻ ያኔ ጮማ ካለው ማለቴ ነው። በሱ ማድረግ ትችላላችሁ። እኔ ደግሞ ዘይት አርጌበታለሁ። ራሱ በጮማው ሲጠበስ እናንተን ሲል በጣም ቆንጆ ነው። ያ ጎና አጥንት በአብዛኛው እኛ የምንጠቀም ለጥብስ ነው። ይሄም ያው ለእንትን ነው መጅቡስ ነው። እና እንደዚህ አድርጌ ይሄ ቆንጆዬ መጅቡስ ነው። ምንም ነገር አልጨምርበትም። ጀስት ብላክ ፔፐር ብቻ ነው የምጨምርበት። እንደገና ደግሞ ሲቀጥል ይሄ በቤታችን ተወዳጅ መጅቡስ ዋይት መጅቡስ ይባላል እና በጣም ነው የሚጣፍጠው። እውነት ለመናገር ዘይቱን ትንሽ በርከት ያደረኩበት ያው መጅቡስ ስለሆነ ነው እንደምታውቁት። ይሄው ብላክ ፔፐር ወይም ደግሞ ፍልፍል አዝዋድ ጨመርኩበት ማለት ነው። እንደዚህ ትንሽ ብራውን ሲሆንልኝ ምንድነው የምጨምረው? እኔ በጣም ነው የምወደው ፍልፍል ብላክ ፔፐር ማለት ነው። በጣም ነው የምወደው፣ በጣም ነው የሚያጣፍጠው። ማለት በቃ የማልጨምርበት ምግብ የለም። ስለዚህ ኮክ ሳረግ ሁልጊዜ ጨምርበታለሁ። በጣም ነው የምወደው፣ በጣም ነው የሚያጣፍጠውና ደግሜ ጨምሬበታለሁ ማለት ነው። ያው እኔ ጋር ቤተሰብ ያው 3 ስለሆነ እንደዚህ አድርጌ ውሃ ጨመርኩበት ማለት ነው። ትንሽ ብራውን ሲሆን ደግሞ ውሃ ጨምሬ ያው መጅቡስ ስለሆነ ውሃ ጨምርበታለሁ ማለት ነው። ለተወሰነ መጠናችሁ ጨምሩበት። ያው መብሰል ስላለበት ሞቅ አድርጉት ውሃውን ማለት ነው። እንዲህ ሞቅ ካደረኩ በኋላ ማለቴ በደንብ ከጨመርኩ በኋላ ውሃ ምን ይሆናል? ተከድኖ ይንተከተካል ማለት ነው። ከዛ እዚህ ጋር ደግሞ የሚያስፈልገን ከዋይት መጅቡስ ጋር አብሮ የሚሄድ ወይም ከመጅቡስ ጋር አብሮ የሚቀርብ ግዴታ ማባያ ማለት ነው። እዚህ ጋር እንደምታዩት በደንጃን ከትፌ መረባ ከትፌ እየጠበስኩት ነው የምገኘው ማለት ነው።
ይህን እንደዚህ አድርጌ ከጠበስኩ በኋላ ድንችም አዘጋጅቻለሁ። ልክ ሳይዙን እንደዚህ አድርጌ ከትፌዋለሁ እንደምታዩት ማለት ነው። ድንቹ ይሄ ነው። አንድ አይነት ሳይዝ አድርጋችሁ ነው መክተፍ ያለባችሁ። እዚህ ጋር ስንመጣ ደግሞ ይሄ ቀደም እንትን ያልነው ስጋችን እየተንተከተከልን ነው ማለት ነው። ይቅርታ ለድምጼ ይቅርታ ጠይቃለሁ። ያው አሰሪዬ ስላለች ድምጽ ማውጣቱ ትንሽ ሴትዋ ስላለች ነው። እንግዲህ እንደምትረዱ ተስፋ አድርጋለሁ ጓደኞቼ። ስጋው እንደዚህ ከበሰለልን በኋላ እንደምታዩት ቆንጆ ሆኖ በስሏል። ያው እዚህ ጋር እንዳይቃጠልብኝ እያየው እያበሰልኩ ነው ያለሁት በደንጃኔ ከመጅቡስ ጋር አብሮ የሚሄድ ስለሆነ እንደገና ደግሞ እኔ መጅቡስ ስሰራ ላዚም እንደዚህ አድርጌ ነው የምጠቀመው። ማባያ ነው ይሄ ማለት ነው። ልክ ማባያ ሮብ እንደምናቀርበው ማለት ነው። ያ ማለት እርጎ አብረን እንደምናቀርበው ለመጅቡስ በእኛ ቤት ደግሞ ይሄ ስፔሻል መጅቡስ ነው። በነገራችን ላይ እንደምታዩት እየበሰለልኝ ነው። አሁን ደግሞ ያዘጋጀሁትን ሩዝ እጨምራለሁ ማለት ነው ጓደኞቼ። ሩዝ ስንጨምር የውሃውን መጠን ማወቅ ይኖርብናል። ውሃውን በደንብ ያው ስጋዬን በስሎልኛል እንደምታዩት ማለት ነው። ሩዙን በዚህ አድርጌ እየጨመርኩ ነው። ውሃውን እያያችሁት ነው። በጣም ትንሽ ነው። ያው ስለማቅ መጠኑ መጅቡስ ውሃው አይደፋም። ያው እንደዚህ አድርገን ነው የምሰራው። ብዙዎቻችሁ ታውቁታላችሁ። እኔ የምሰራው ግን ልክ እንደ መጣም ስለሆነ ስጋውን ኦቨን ውስጥ ባልከተውም፣ ይሄ ደግሞ በጣም ቆንጆ ነው። ሄሎችንና ዳርሲን ወይም ደግሞ ወረቅ እሱን ማንሳት ይኖርብናል ማለት ነው። ቀድሜ ስለወጣሁት ነው። ስለዚህ ሩዜን እንደዚህ ካደረኩ በኋላ ከከተትኩ በኋላ ማለት ነው በደንብ ውሃውን አንጠፍጥፌ ነው እየጨመርኩ ያለሁት፣ ውሃው እንዳይበዛብኝ ማለት ነው። እንደምታዩት ውሃዬ ልክ ነው ማለት ነው። ስጋውንም እንደዚህ አድርጌያለሁ። ማውጣት የለባችሁም። እዚህ ጋር ዳርስን ይታየኛል። እሱን ለማውጣት ነበረ አገኘሁት ማለት ነው። ይሄ እንደዚህ አድርጌ አወጣዋለሁ። ያው ሩዜን እጨምራለሁ ማለት ነው። በነገራችን ላይ እንግዳ ይመጣል ተብዬ ነበር እንግዲህ ካልቀረ ማለት ነው። እንደዛ ነው በርከት ያደረኩት ሩዙን ማለት ነው። በነገራችን ላይ ስጋው ትንሽ ነው። ያው ለሶስታችን ወይም ለአራታችን ይበቃል ብዬ ስላወጣሁት እንግዲህ መምጣት አለመምጣቱን እንግዳ አላቅም። ያው አንድ ሰው ነው እንግዳው፣ የጓደኛዋ ናት። ያው እንደዚህ አድርገን እንከድናለን ማለት ነው። እዚህ ጋር በደንጃኔን እያበሰልኩ እገኛለሁ ማለት ነው። በነገራችን ላይ በደጃን በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ጠብሳችሁ ከመጅቡስ ጋር በጣም ዋው ነው። እንደምታዩት ሩዝ ትንሽ ተርፎ ነበር። ያው ደፍቼዋለሁ። ትንሽ ነበረ፣ ትንሽ በዛ ብሎብኝ ነው ማለት ነው። እዚህ ጋር ደርሶልኛል የምጠብሰው በደንጃን ማለት ነው። እንደምታዩት ቆንጆ ሆኖ ደርሶልኛል ጓደኞቼ።
በነገራችን ላይ ሴትዬ በጣም ቆይታ ዘግይታ ነው የመጣችው። ብትመጣም ነገሩ ችግር የለውም። በሐራራ ስለምናገር ብዙ አንቸገርም ማለት ነው። እዚህ ጋር ተመልሼ ስመጣ እንደዚህ በስሎልኛል ማለት ነው። እንደምታዩት ከለሩ ለእናንተ ነጭ ታያችሁ ብዬ አስባለሁ። እዩት እንዴት አባቱ እንደሚያምር ማለት ነው። በተረፈ ሰላማችሁ ይብዛልኝ። ላይክ ሰብስክራይብ አድርጉ። ባይ ባይ።